ኢንስቲትዩሽናል ሪፎርም የምንለው ምን እንዲቀየር ፈልገው በተለይ በዲጂታል በኢኖቬሽን ደግሞ ሲደገፍ የኛ ሪፎርም ዘርፈ ብዙ ነው። የማነካካቸው ኤሪያስ የሉም። አንዱ ወላጆቻችን የሚያነሱልን በአንድ ጊዜ በርከት ያሉ ሪፎርሞች እንዲህ ማድረግ ይቻላል ወይ? አንደኛ ይተገበራል፣ ሁለተኛ ደግሞ ፈተናዎቹ መቋቋም አያስቸግርም ወይ የሚል ጥያቄ ሐሳብ ሰዎች ያነሳሉ። ምክንያቱም በፖለቲካው ረገድ ሰፋፊ ሪፎርሞች አሉ፣ በሎ ኢንፎርስመንት ኤጀንሲ ሰፋፊ ሪፎርሞች አሉ፣ በሲቪል ሰርቪስ ሰፋፊ ሪፎርሞች አሉ፣ በግብርናው በኢንዱስትሪው አጠቃላይ በኢኮኖሚ በፋይናንሻል ሴክተር ሪፎርሞች አሉና በጣም ቦልድ የሆኑ ሪፎርሞች አት ታይም በርከት ያለ ቦታ የሚነኩ ስለሆነ ሰዎች ችግር አይፈጠርም ወይ ብሎ ያስባሉ። እንግዲህ በሌየር ማየት ጥሩ ነው። መጀመሪያ ቅድም እንዳነሳው ውስብስብ ችግር አለ ብለናል። ኢትዮጵያ ውስጥ ውስብስብ ቻሌንጆች አሉ፣ ችግሮች አሉ፣ ድህነት አለ፣ እዳ አለ፣ እርዳታ የምንጠብቅ ሀገር ነን። በውስጣችን ፖለቲካል ዲስኮርሱ ችግር አለበት። በርካታ ችግር ስላለብን አንዷን ነገር በመፍታት የኢትዮጵያን ፍላጎት ልናሳካ አንችልም።